It was a mission for the storybooks. Smuggle thousands of Ethiopian Jews out of a country ravaged by famine and civil war. A desperate cry for help reveals ባላችሁበት ይድረሳችሁ ያለን ዛሬ ከሰሞኑ 40 ዓመት የሞላውን የሙሴ ኦፕሬሽንን ልንቃኝ ወደናል። አብራችሁን ቆዩ። ጊዜው ከዛሬ 40 ዓመት በፊት ነው። የወቅቱ የእስራኤል ጠቅላይ ሚኒስቴር አንድ ሐሳብ ለአገሪቱ ስለላ ተቋም የሆነው ሞሳድ ያቀርባሉ። ይህም በኢትዮጵያ የሚገኙ አይሁዶችን በሚስጥራዊ ተልዕኮ በድብቅ በማስወጣት ወደ እስራኤል መውሰድ ነበር። ይህ እቅድ ሰምሮ 8000 ገደማ ቤተ እስራኤላውያን ከኢትዮጵያ በማስወጣት ወደ ሱዳን አሻግሮ ከዚያም ወደ መካከለኛው ምስራቅ አይሁዳዊቱ ሀገር እስራኤል ድረሱ። እነሆ ዛሬ 40 ዓመት ሆኖታል። በ1977 ዓ.ም በኢትዮጵያ ከነበረው አስከፊ ረሃብ በተጨማሪ ጦርነትም ብዙዎቹን አፈናቅሏል። በመቶ ሺዎች የሚቆጠሩ ስደተኞች መዳረሻቸው ጎረቤት ሀገር ሱዳን ነበረች። በዚህ ወቅት ነበር በሺዎች የሚቆጠሩ ኢትዮጵያውያን አይሁዶች ከሚኖሩበት ሰሜናዊ የኢትዮጵያ አካባቢ ተነስተው ሱዳን የደረሱት። እነዚህ ቤተ እስራኤላውያን ሱዳን ውስጥ ወደሚገኘው የስደተኞች መጠለያ ለመድረስ ሳምንታት በእግር ተጉዟል። ውጣ ውረዱ የብዙዎቹን ሕይወት ቀጥፈዋል። በስደት ላይ ወላጆች ልጆቻቸውን በሞት ተነጥቋል። እንዲሁም ልጆችም ያለ ወላጆች ቀርተዋል። ወደ ተስፋይቱ ምድር ወደሚሏት እስራኤል ለመድረስ ጥቂት ንብረቶቻቸውን ሸክፈው በመቶ የሚቆጠሩ ኪሎ ሜትር በእግር ለመጓዝ ተገደዋል። ይህንን ጉዞ በባዶ እግር ለመጓዝ የተገደዱ ጥቂቶች አይደሉም። በጉዞ ወቅት እስከ 4000 የሚደርሱ ሰዎች ሕይወታቸው እንዳለፈ ይገመታል። መጠለያ ውስጥም በቂ ምግብና መድኃኒት ስላልነበረ ለችግርም ተዳርገዋል። ኢትዮጵያውያኑ መጠለያ ውስጥ ለወራት ከቆዩ በኋላ ኦፕሬሽን ሙሴስ ወይም ዘመቻ ሙሴ ተጠንስሶ በሺዎች የሚቆጠሩ ቤተ እስራኤላውያን አይሁዶች ወደ እስራኤል ከተወሰዱባቸው ዘመቻዎች ውስጥ አንዱና ዋነኛው ተወለደ። ቤተ እስራኤላውያን ሱዳን ከደረሱ በኋላ ከእስራኤል የደህንነት ተቋም ሞሳድ ጋር በተደረገው ግንኙነት አንድ እቅድ ይወጣል። የእቅዱ ማጠንጠኛ ደግሞ አሮስ ነበር። አሮስ ሱዳን በረሃ ላይ በቀይ ባህር ዳርቻ ተንጣሎ የሚገኝ የመዝናኛ ከምድር ሪዞርት ነው። አሮስ ሱዳን ቱሪስት ኮርፖሬሽን የሚኩራራበት የመዝናኛ ቦታ ነበር። ተቋሙ ስፍራውን እያከራየ በየዓመቱ ረብጣ ገንዘብ ወደ ካዝናው ያስገባል። ይህንን የበረሃ ገነት ተጠቅሞ ሞሳድ ኢትዮጵያዊ ቤተ እስራኤላውያንን ለመታደግ ያሰበውን ሲያሳካ ቆይቷል። ሞሳድ ይህንን ሪዞርት ተጠቅሞ 8000 ገደማ ሰዎችን በድብቅ ወደ እስራኤል ለማስገባት ችሏል። የቢቢሲው ጋዜጠኛ ራፊ ባርጊም ይህንን አስደናቂ የስለላ ተልዕኮን ታሪክ የሚያወሳ ሬድ ሲ ስፓይስ የተሰኘ መጽሐፍ ጽፏል። ኔትፍሊክስ ደግሞ ዘ ሬድ ሲ ዳይቪንግ ሪሶርት በሚል ሞሳድ ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል ለመውሰድ ያደረገውን አደገኛና መስዋዕትነት የተሞላበት ተልዕኮን የሚያሳይ በእውነተኛ ታሪክ ላይ የተመሰረተ ዶኩሜንተሪ ፊልም ለእይታ አብቅቷል። በወቅቱ እስራኤል ከደረሱት ውስጥ አብዛኞቹ ወጣቶችና ሕፃናት ነበሩ። በዘመቻ ሙሴ እስራኤል ከገቡ በኋላ የወለዷቸውን ልጆች እስራኤል፣ አብርሃም፣ ሞሼ እና ማይዛል የሚል ስም ብዙዎቹ ለልጆቻቸው አውጥቶላቸዋል። ከዛ ጊዜ ጀምሮ ኔታንያህ፣ የታቲክቫ፣ አሽኬሎን እና ሀዲራን በመሳሰሉ የእስራኤል ከተሞች በስፋት በመኖር ላይ ይገኛሉ። እነሆ ኢትዮጵያውያን አይሁዶች ወደ እስራኤል ያደረሰው ዘመቻ ሙሴ በዚህ ዓመት 40 ዓመት ሞልቶታል። ኢትዮጵያውያን አይሁዶችን ከ40 ዓመት በፊት ወደ እስራኤል ለመውሰድ የተደረገውን ዘመቻ በሚመለከት በኢየሩሳሌም አንድ ደማቅ ዝግጅት ተካሂዶ ነበር። በዝግጅቱ ላይም ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ጨምሮ የስደተኞቹ ሚኒስትር ኦፈር ቾፌር በዝግጅቱ ላይ በክብር እንግድነት ተገኝተዋል። የስደተኞቹ ሚኒስትር ኦፈር ቾፌር ዘመቻ ሙሴን አወድሰው ለስኬቱ የአገሪቱ ጦር፣ ሞሳድ፣ የአይሁድ ተቋማትና ኢትዮጵያውያን አይሁዶች ሚናቸው የጎላ እንደነበረ አውስተዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው የዘመቻ ሙሴ 40ኛ ዓመት ከ10 ዓመት በላይ
በአማስ እስር ስር ቆይታ ነፃ የወጣውን አቬራ መንግስቱ በተለቀቀ ማግስት መከበሩ ልዩ ያደርጓል ብሏል። ቤንጃሚን ኔታንያሁ ባስቴታቸው ቀጥለው ጦራችን አማስ ላይ ላሳደረው አስተዋጽኦና ለፕሬዝዳንት ዶናልድ ትራምፕ ምስጋና ይግባና አቬራ መንግስቱ ጨምሮ በርካታ ታጋቾችን አስለቅቀናል ያሉት ቤንጃሚን ሁሌም ዓላማችንን አምነን ቆመናል፣ ምስጋና ለፈጣሪ ይግባና ተሳክቶልናልም ብሏል። አቬራ ጨምሮ ሌሎች ታጋቾችን ወደ መደበኛ ህይወታቸው እንዲመለሱ እንደግፋቸዋለን ማለታቸውን ጄሩሳሌም ፖስት ዘግቧል። የስደተኞቹ ሚኒስቴር በበኩላቸው ከመስከረም 26 የሐማሱ ጥቃት ወዲህ በጋዛ ጦርነት የተሳተፉትን ጨምሮ ከ33 በላይ ቤተ እስራኤላውያን ውድ ህይወታቸውን ለዚህ ሀገር ከፍለዋልም ብለዋል። ኔታንያሁ ደግሞ በጦር ሜዳ እስራኤልን ለመከላከል ያከናወኑትን ተግባር የጀግንነት ሚና ተጫውቷል ብለው አወደሳቸዋል። ሁለተኛና ሶስተኛ ትውልድ በእስራኤል ጦር ውስጥ እስከ አመራርነት በመሳተፍ እንዲሁም የእስራኤልን ኢኮኖሚ ማሳደግ በአገሪቱ ልዩ ሚና አሳይተዋል ሲሉም አክለዋል። ኢትዮጵያውያን አይሁድ በመንግስት ውስጥ ያላቸውን ተሳትፎ ለማስፋፋትና ዘረኝነትና መድሎን ለመዋጋትም ቃል ገብቷል። የቤተ እስራኤላውያን ማህበረሰቦችን አስደማሚ ጽዮናዊ ታሪክ ማሳደግ እንቀጥላለንም ብለዋል። ቤተ እስራኤላውያንን በተመለከተ የሚነሱ መላምቶች ብዙ ቢሆኑም ስለ ቤተ እስራኤላውያን አመጣጥ ሁለት ሀሳቦች በዋናነት ይቀርባሉ። አንደኛው ሀሳብ ንግሥት ሳባ ወደ ኢየሩሳሌም ንጉሥ ሰለሞንን ልትጠይቅ በሄደችበት ጊዜ ከንጉሥ ሰለሞን አርግዛ ምኒልክ ተወለደ የሚል ሲሆን፣ ይሁንና ይህ ታሪክ ብዙም በማስረጃ ሲደገፍ አይገኝም። ሌላኛውና በስፋት የሚታመነው ቤተ እስራኤላውያንን በስፋት የሚያምኑትና መጽሐፍ ላይ የሰፈረው በ7ኛው ክፍለ ዘመን ሁለተኛው ቤተ መቅደስ በፈረሰ ጊዜ አይሁዳውያኑ መሰደድ ጋር ተያይዞ የመጣውን ነው። በዚህም ከ12ቱ ነገዶችም መካከል ዳን ተብሎ የሚጠራው ነገድ ወደ ግብፅ ተሰዶ ከግብፅም የናይል ወንዝ በመከተል ወደ ኢትዮጵያ መጥቶ ሰፍሯል የሚል ነው። በኢትዮጵያ በሚኖሩበት ወቅት ፋላሻ ወይም ካይላ የሚል ስም ተሰጥቷል። ፋላሻ የሚለው ቃል ሊፍሮሽ ከሚለው የዕብራይስጥ ቃል የመጣ መሆኑንና ትርጉሙም ከቦታ ቦታ የሚዞር ቋሚ ቦታ የሌለው ማለት እንደሆነ ይናገራል። በሌላ መንገድም ኪሂላ ከሚለው ከዕብራይስጥ ቃልም እንደመጣ ይናገራል። ትርጉሙም አንድ ላይ የሚሆን በማህበር የሚሄድ ማለት ነው ይላሉ። ለዘመናት ኢትዮጵያ ውስጥ ከሚኖሩባቸው አካባቢ እንደ ስድብም ይውል ነበር። የእስራኤል መንግስትን ምስረታን ተከትሎ ቤተ እስራኤላውያን ወደ እስራኤል የሚያደርጉት ጉዞ የተጀመረ ቢሆንም ለረጅም ዘመናት በተደጋጋሚ ጥናት በማድረግ አይሁዶች ኢትዮጵያ እንዳሉ ከዚያ 50 የሚሆኑ ወጣቶችን ወደ አውሮፓ እንደተወሰዱም ይነገራል። ወታደራዊ የደርግ መንግስት ወድቆ በኢትዮጵያ የመንግስት ለውጥ ከተደረገ በኋላ ኦፕሬሽን ሰለሞን ወይንም ዘመቻ ሰለሞን ተብሎ በተጠራው ዘመቻ እንደ አውሮፓውያኑ አቆጣጠር በ1991 ከ14600 በላይ ቤተ እስራኤላውያን በ36 ሰዓታት ወይንም በ3 ቀን ውስጥ ተወስደዋል። ከዚያ በኋላም አነስ ያሉ ቤተ እስራኤላውያን የተጓጓዙባቸው ዘመቻዎች የነበሩ ሲሆን ከነዚህም ክንፈ ዮና፣ አሻሪት ይሁዳ ኢትዮጵያ ወይም የቀሩ ይሁዳን መውሰድ የሚሉ ዘመቻዎች ተካሂደዋል። ከዚያም በኋላ በአዲስ አበባና በጎንደር ተመዝግበው ወደ እስራኤል ለመጓዝ የሚጠባበቁ በሺዎች የሚቆጠሩ ቤተ እስራኤላውያን ይገኛሉ። የእስራኤል የቅርብ ጊዜ ስታቲክስ መረጃ እንደሚያመለክተው በአሁኑ ወቅት በአገሪቱ በተለያዩ አካባቢዎች በዘላቂነት ኑሯቸውን አደላድለው የሚገኙ ከ150 ሺህ በላይ ቤተ እስራኤላውያን ይገኛሉ። የዛሬውን እዚህ ላይ አብቅተናል። ለቻናላችን አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ የቻናላችን ቤተሰብ ሁኑ እያለን መልካም ሁሉ በመመኘት ተሰናብተናል።